ይባላል። እኔ መሆን የምፈልገው ሰዓሊ ነው። ስሜ አለም ነቀጀራ ይባላል። ወደፊት መሆን የምፈልገው ፓይለት ነው። ፊዶራ ተከስተ ከስዕል ጋር ከሬድን መያያዝ ፈልጋለሁ ወይ አርኪቴክት መሆን። ዮርዳኖስ አዲስ ወደፊት መሆን የምፈልገው የተለያዩ ዲዛይኖችን ወይም ደግሞ የልብስ ዲዛይኖችን መስራት ፈልጋለሁ። ሴና ዮናስ፣ ሄራን ቴዎድሮስ፣ ራኬብ ኢልያስ፣ አርቲስት፣ ኢኮኖሚስት፣ አርቲስት። ዳርማ ቴዎድሮስ፣ እኔ 7 ዓመት፣ ዶክተር ያፌት ቴዎድሮስ እንደነ ሊዮናርዶ ዳቪንቺ በጣም ገራሚ ሰዓሊ መሆን እንፈልጋለሁ። ዳንኤል ለገሰ ይባላል። መሆን የምፈልገው ሰዓሊ ነው። አብርሃም ሙሉጌታ፣ ትንሣኤ ቴዎድሮስ፣ እግር ኳስ ተጫዋች። ሰዓሊ ጨልቀባ ፈይሳ ይባላል። ስሜ ሳሙኤል አለሙ ይባላል። ታላቅ ሳይ። ስሜ ፍሮምሳ አለማየሁ ይባላል። ዓለም አቀፍ ታዋቂ ሰዓሊ መሆን እንፈልጋለሁ። መሐመድ፣ ብሩክ ፈቃዱ፣ ቢዝነስማን። እኔ ለወደፊት አርኪቴክቸር። ስሜ ቢካም በላይ ይባላል። ተስፋ ማለት ለኔ የወደፊቱ ኢትዮጵያ የሚያሻሽል ነገር። ተስፋ ምለው ወደፊት ለማሳካት የምፈልገውን ነገር ማለም። ተስፋ ማለት የወደፊት ብርሃን። ሰው ወደፊት መሆን ለሚፈልገው ነገር ያለው እቅድ በጣም ለሱ ትልቅ ቦታ ያለው ነገር የራሳችንን ተስፋ ወደ ሌላ ማድረስ ያ ነው። ተስፋ ባለመቁረጥ ቀን ከሌሊት በመስራት እኛ ከሌሎች ሀገር እኩል መሆንና ከነሱም በላይ መሆንም እንደምንችል። ለኔ ተስፋ ማለት የነገ ቦታዬ ነው። ተስፋ ማለት ለኔ ብልጽግና። ተስፋ ማለት የወደፊት ህልም ይመስለኛል። ተስፋ ለኔ ማለት ሳድግ ማስብበት እድገት፣ ብርሃን። እኔማ ተስፋ ማድረግላት አሁን በአሁኑ ደረጃ ላይ ኢትዮጵያ እያደገች ነው። አሁን በጣም እያደገች ብዙ ፎቆችም የተሰሩ ነው። ብዙ ልማቶችም የታዩ ነው። አሁን ተስፋ አላት፣ ወደፊት ልታድግ ትችላለች። የታመቁ የተፈጥሮ ሀብቶች አሏት። ይህንን በማዘጋጀት በራሷ የተማረ ሰው ኃይል በመጠቀም በትልቅ ደረጃ መድረስ እንደምትችል አውቃለሁ። አድጋ ለሌሎችም ሀገር ተስፋ እንድትሆን እና እንድትረዳ በኩል እንድትታይ ትልቅ እድገት፣ በጣም ኮኦፐሬሽን among the people። ለኢትዮጵያ ይሄ አርት ያሉበት ቦታ ቢኖር ኤኒቲንግ ይሄ ተስፋ ማድረግላት እና በጣም የሰለጠኑ ሰዎች ቢኖሩ። በጣም ጥሩ ሰው፣ በቃ እሱ ተስፈኛ ነው። አዋቂ፣ አሻጋሪ፣ ደግ ሰው፣ ትጉ ሰው ነው። አሪፍ ሰራተኛ፣ ጥሩ ነገር የሚሰጡ፣ በጣም ጎበዝ ነው። ሃርድ ወርኪንግ፣ ጀግናችን፣ ትልቅ ጀግና፣ ዶክተር አብይ ስለ ተስፋ ማለት ፈልገው አገራችን አሁን የተሻለ ነገር ላይ ያለችው ነገ ደግሞ ወደፊት ጥሩ ነገር ላይ እንድትደርስ ፈልጋለሁ ማለት ፈልጋለሁ። አሁን ተስፋ አለን። አሁን እንደዚህ ባለው ሁኔታ ላይ ጠንክሮ ቢሰራ በደንብ ቢሰራ ልታደግ ትችላለች። ከዚህ በላይ እንደምንችል ኢትዮጵያ እሱ ከመምጣቱ ከ2010 በፊት ያለው ነገርና እሱ ከመጣው ከ2010 በፊት ያለው የኮሪደር ልማት የልማት ትሩፋት እና የተለያዩ ነገሮች አሉ። እሱን ነገሮችን አሻሽሏል። ኢትዮጵያ ሁሉም ሰው ህብር ፓትሪዮቲዝም አለ ኢትዮጵያ ውስጥ that will keep us going። እዚህ አድርሶናልና
እሱን ላመሰግነው እፈልጋለሁ። የሚያሰበውን ነገር በተግባር ያሳየን ስለሆነ በጣም ላመሰግነው እፈልጋለሁ። ያሰብኩት እዚህ ላይ ፊውቸር የለኝም ብዬ ነበር ማሰብ። በዚህ ሀገር ተስፋ ያሳየኝ እሱ ነው። ለዶክተር አብይ ተስፋ ምን ብዬ ልነግረው አልችልም። አንደኛ ከኔ ይበልጣል። ዶክተር አብይ ባገኘው ስለ ተስፋ የነገ ቦታዬ ነው ብዬ ልነግረው እችላለሁ። ወደፊት ምድር ላይ እስካለው ድረስ በቃ እዛ ቦታ ላይ ደርስበታለሁ ብለው የመጨረሻ ሊሚትድ ቦታዬ ነው ብዬ ልነግረዋለሁ። ሲቢ ባንኩ ትልቅ እሱ የፈራረሱ ቤቶችን በማደሱና ለተቸገሩ አቅመ ደካሞችን በመርዳቱ አሁን አዛውንቶች ለባል ቤት ዝም ብለው ከሚያከብሩ የሆነ ነገር እየሰጠ ስለሚያስደስታቸው ደንቃል። ልማቶቹ በዚህ ብቻ ያልተገደበ እና በክፍለ ሀገሮች የቀጠለ መሆኑ በጣም አሪፍ ሆኗል። ኢትዮጵያ ወደ ከድሮ በተለየ ሁኔታ በአሁኑ ይበልጥ አርጎ ለውጦታል እና እሱን አደንቅለታለሁ። እኔ በጣም አደንቀው አረንጓዴ አሻራ ነው። መንገዶችን አስተካክሏል። የኢንፍራስትራክቸር ዴቨሎፕመንቶች በጣም ደስ ብለውኛል። እኔ ማደንቀው አረንጓዴ አሻራ ያዘነኩት ሰበብ መጀመሪያ እንስሳ ሲሞት ራሱ ዛፍ ሊቆረጥ እንስሳ ሲሞት ራሱ ማየት አልፈለገም። ያን ነገር ሳይ በጣም ጨንቀኝ ነበር። ሲተከል ደግሞ ዞር ብዬ ሳይ ኢትዮጵያን ሳይ ለሰው እና ለእናት ተፈጥሮ በጣም ምርጥ አካባቢ ስላደረጉልን በጣም አመሰግናለሁ። መደመር የሚለው መሪ ቃል ደስ ይለኛል። ማለት ይሄ ሁሉም ለራሴ የሚለው ነገር ይቀራል ለኛ የሚለው ቃል ስለሚመጣ የሳልነው ስዕል የኢትዮጵያን ካርታ ስለን ውስጡ አረንጓዴ ቢጫ ቀይ ስለናል ከላይ ሰማያዊ አርገነዋል እና ከስር ነጭ አርገናል። አረንጓዴ ቢጫ ቀይ ውስጥ ቢጫው ላይ አረንጓዴን አበባ ስለናል እና ለመግለጽ የሞከርነው ቢጫ ተስፋ ስለሆነ የኛ ተስፋ አገራችን ማለምለም ብሎልናል እና ከላይ ሰማያዊ አርገን ከስር ነጭ ያደረግነው የኦሎምፒክ ተሳታፊ ሀገር ስለሆነን ቢያንስ ኦሎምፒክ ተሳታፊ ሀገራት ከአምስቱ ቀለማት አንዱ ማካተት ስላለበት በነጭ እንትን ላይ ነው ያለው የኦሎምፒክ እንትና ከላይ አምስቱንም ከለር ለማሳተፍ ሞክረናል። የሳልነው ስዕል ስለመደመር የሚገልጽ ሲሆን እሱም በአንድ ድልድዩ ላይ በአንድ ወንዝ ላይ ጉምዳኞች ተባብሮ ተጋግዘው ሲያልፉ ነው የሳልነው። የሳልነው ስዕል አብዛኛው የሚያተኩረው የኢትዮጵያ ተስፋ ላይ ነው እና ተስፋን ደግሞ ለማየት ህብረት ያስፈልጋል እና ደግሞ ፀሐይን ማርገናል። ፀሐይ ጨለማውን ለማለፍ 12 ሰዓታት ያስፈልጉታል። ያን ደግሞ ጨለማው እንደ ፈተና እንደ ችግሮች ማየት እንችላለን። ያን ችግር ደግሞ ለመቋቋም ጥንካሬና ትዕግስት እንደሚያስፈልግ በህብረት የፈለግነው ቦታ ላይ እንደምንደርስ ስለሚፈልግ እሱን ለምሳሌ አውጥተን የሳልነው ስዕል አብይ ሳይመጣ በፊት የነበረውን ገጽታና አሁን እሱ ከመጣ በኋላ ያለውን ለውጥ ለማሳየት ነው። ስዕሉ ኢትዮጵያን ትልቅ ቦታ እንዳደረሳት ዛሬ የሳልነው ስዕል አንዲት ልጆቿን ለማሳደግ እየተቸገረች ያለች እንዴት ልጆቿን እንደምታሳድግ ግራ የገባትን አንዲት ሴት ያሳያል ስዕላችን። ከተወሰኑ ዓመታት በኋላ ሰርታ ተለውጣ በጣም የተቸገረችዋ ሴትዮ አሁን ደግሞ ትልቅ የሆነ የቅንጦት ኑሮ እየኖረች የምትገኘው። ዛሬ ሳልነው እሳቸው በስልጣን ሳይወጡና ከወጡ በኋላ ያለውን ልዩነት ግን እና ያደረገው አብረው ሁሉን አገናኝቶ ኢትዮጵያን
ለመግለጽ እሱን ለመግለጽ አፈር አሳየ። እሱ ያለበትን ያገናኛቸው የተለያዩ አፈር አይነቶች አሉ። ግን እሳቸው ከመጡ በኋላ አብረው ለምተው ነው የታየው። ለዚህ በጣም ትልቅ ይሄንም ስዕል ለማሳችን እሱ ኢንስፒሬሽን ስለሰጠን በጣም አመሰግናለሁ። እኛ የሳለው አብስትራክት አርት ነው እና ስለ መደመር ነው። መደመርን ብራይትነስ አረግ እንደ ተስፋ ገለጽ ነውና ደረጃ ነው። ደረጃ ደግሞ ሊሚትን ይገልጻል። የመጨረሻ ጎላችን ደረጃ ላይ መደመር የሚለውን መሪ ቃል ከላይ አድርገውና እሳቸው ውስጡ ነው ግቡ ይላሉ። ሰዎቹ ደግሞ ብዙ ሆነው ይገባሉ ማለት ነው። ደግሞ ባክግራውንዱ ደግሞ ብላክ ቀብተናል። ከዛ ከጨለማው ዓለም ወደ ብርሃን እንዳመጡ ተነግሯል።